ሰላም ሰላም እንዴት ናችሁ? አብርሽ ነኝ። ዲሞ ላይ ፕራክቲስ ማድረግ ጀምረናል። እንደምታውቁት ዛሬ 12ኛ ቀናችን ነው። በዛሬው ዕለት ከዚህ በፊት 11ኛ ቀናችን ላይ ያየነውን ኦርደር ብሎክ ምን ማለት ነው የሚለውን ዲቴል አይተናል። ምን ማለት እንደሆነ፣ እንዴት ልንጠቀምበት እንደምትችል፣ ቤሪሽ ቡሊሽ ሲሆን ምን እንደሆነ አይተናል። ያንን ተጠቅመን ደግሞ ዛሬ ዲሞ ላይ ፕራክቲስ እናደርጋለን። ሴትአፑን ካገኘን ኦርደር ብሎክ ምን እንደሆነ፣ ፌር ቫሊዩ ጋር አይሲቲ ኮንሴፕቶችን ተጠቅመን ዲሞ ላይ ፕራክቲስ እናደርጋለን። 12ኛ ቀናችን ነው ዲሞ ላይ ፕራክቲስ ማድረግ ከጀመር። ስለዚህ አብራችሁ ይሁኑ። ሂደን ቻርቱ ላይ ምን ማለት እንደሆነ እያንዳንዱን የአይሲቲ ኮንሴፕት ቀስ እያል እየተረዳን እንሄዳለን ማለት ነው። መጨረሻ ላይም ሎስ አድርገናል፣ ፕሮፊቴብል ሆነናል። ምን ተምረናል? ሎስና ፕሮፊት ማድረግ አይደለም ዲሞ ላይ ዋናው ዓላማው ከእያንዳንዱ ሎስ እና ፕሮፊት ሪስክ ማኔጅመንታችንን እያንዳንዱ ኢሞሽናል ኮንትሮል እንዴት እንደምናደርግ ኢሞሽናችንን እያንዳንዱን ነገር ፕራክቲስ ማድረግ መማር ነው እንጂ ፕሮፊቴብል መሆን ብቻ አይደለም ታርጌቱ። ምክንያቱም ዲሞ ላይ ፕሮፊቴብል ሆን አልሆን ሎስ አደረግ አላደረግ ምንም የሚጎልብን ነገር የለም። ዋናው ነገር ከእያንዳንዱ ሎስ እና ከእያንዳንዱ ፕሮፊት የምንማረው ትምህርት ነው። ስለዚህ ያንን ትምህርት ይዘን ወደ ሪል አካውንታችን ልንሄድ የምንችለው ማለት ነው ወደፊት። ስለዚህ ፕሮፊቴብል እንሆናለን አንሆንም፣ ሎስ እንሆናለን አንሆንም የሚለው ሳይሆን ታርጌታችን ምን ተምረናል ከዛሬው ሎስ፣ ምን ተምረናል ከዛሬው ፕሮፊት፣ ምን አይነት ሪስክ ማኔጅመንት ተምረናል የሚለውን ስለሆነ አብረን እናያለን ማለት ነው። 12ኛ ቀናችን ነው። አብራችሁኝ ሁኑ። እሺ እንግዲህ ዩኤስዲ 30 ሚኒት ላይ ነን። 30 ሚኒት ጋር እንደምታዩት ፕራይሱ እዚች አካባቢ ላይ ነው እዚህ ላይ። ስለዚህ በዋነኝነት ዛሬ ታርጌታችን በኦርደር ብሎክ አማካኝነት እንትን ማለት ነው እና እንደ አጋጣሚ ሆኖ ኦርደር ብሎክ 30 ሚኒት ላይ ኦርደር ብሎክ ራሱ ማለት ነው እዚህ ላይ ነው። ኦርደር ብሎክ ማለት እነዚህ ቦታዎች ላይ የሚፈጠሩ እንደዚህ አይነት ቦታዎች ላይ የሚፈጠሩ ባለፈው በተረዳነው መሰረት ነው። ስህተት ሊኖር ይችላል፣ አንዳንድ ችግሮች ሊኖሩብን ይችላሉ። እነዛ ነገሮችን ያው ቀስ እያልን የምናርማቸው ይሆናል። ግን እንደዚህ አይነት ቦታ ላይ ሲደርስ ፕራይስ እንደዚህ አይነት ቦታዎች ላይ ሲደርስ ሳይዙ ልቀንሰው፣ እንደዚህ አይነት ቦታዎች ላይ ሲደርስ በጣም ወደ ላይ ይወጣና እንደምታዩት እዚህ ላይ በጣም ወደ ላይ ይወጣ። ከዛም በኋላ እዚሽ ላይ ተመልሶ ወዲያው ወደ ታች ደግሞ በጣም ወረደ። ከዛ እንደምታዩት እየወረደ ነው። ስለዚህ ፕራይስ አሁን እዚህ አካባቢ ደግሞ ደርሶ ሊመለስ ይችላል፣ ሊሄድም ይችላል። ስለዚህ ኦርደር ብሎክ ማለት ይሄ ነው። በእኛ አገላለጽ በተማርነው ቻትጂፒቲን ጠይቀን ባለፈው በ11ኛ ቀናችን ላይ ቻትጂፒቲን ጠይቀን አንደርስታንድ ባደረግነው መሰረት ኦርደር ብሎክ ለኛ ይሄ ነው። እየተሻሻልን ስንሄድ ኮንሴፕቱ በደንብ እየገባን እያሻሻል ሙሉ ደግሞ ቢሃይንድ ከዚህ ቻርት ጀርባ ያሉት እያንዳንዶችን ነገር እየተረዳን እንሄዳለን። አሁን እዚህ ላይ ኦርደር ብሎክ ሲፈጠር ኦርደር ሲያስይዙ ትላልቅ ባንኮች፣ ኢንስቲትዩሽኖች፣ ትላልቅ ገንዘቦች ኦርደር ሲያስይዙ ማለት ነው። ኦርደር ሲያስይዙ የዛኔ ነው ኦርደር ብሎክ የሚፈጠር። ስለዚህ ይሄ ነው ኦርደር ብሎክ። አሁን የቤሪሽ ኦርደር ብሎክ ይሄኛው ነው ማለት ነው። ይሄ አረንጓዴው ካንድልስቲክ። ስለዚህ 30 ሚኒት ላይ ነው። 5 ሚኒት ወይም 1 ሚኒት ጋር አድርገን ነው ትሬድ የምናደርግ። ሪከርድ እያደረግኩ ስለሆነ የኮንሴፕቱን ከተረዳን ሃየር ታይም ፍሬም ጋር እናደርግና የሆነ ነገር አንደርስታንድ ካደረግን በኋላ ወደ ላወር እንወርዳለን በሚለው መሰረት ኢንተርኔት ችግር አለ ያለውበት ቦታ ወይም ያለውበት ሀገር ሊሆን ይችላል። ፍላይት ሞድ አድርጌ ላውጣ ውስጥ አንድ ታገሱኝ። ስለዚህ 5 ሚኒት ጋር አድርጌዋለሁ። 5 ሚኒት ጋር እንደምታዩት እየወረደ ነው ፕራይሱ። ስለዚህ በ5 ሚኒት ላድርገው ወይስ በ1 ሚኒት ትሬድ እናድርግ? እንዳየሩ እናድርገው።
ስለዚህ ኦርደር ብሎክ 30 ሚኒት ላይ አይተናል። ሃየር ታይም ፍሬሞች ናቸው ብዙ ጊዜ ፕሪሳይዝ የሚሆኑት ወይም የተሻለ ግምት የሚሰጡት አሪፍ የሆነ አውትካም ሊኖራቸው የሚችለው በሃየር ታይም ፍሬሞች ናቸው። ሃየር ታይም ፍሬም ላይ ያለ ፌር ቫልዩ ጋፕ፣ ሃየር ታይም ፍሬም ላይ ያለ ኦርደር ብሎክ፣ ሃየር ታይም ፍሬም ላይ ያለው ሊኩዊዲቲ ነው ብዙ ጊዜ ተቀባይነት ያለው ወይም የሚከበረው። እነዚህ 1 ሚኒት ላይ ምናምን ዝም ብሎ መመላለስ ነው። አሁን በዛች በሁለት ካንድል ውስጥ 30 ሚኒት ላይ ሁለት ካንድል ነው ፎርም የተደረገ፣ ግን እንደምታዩት ነው 1 ሚኒት ላይ እንደምታዩት ነው። ከዚህ ጀምሮ እዚህ ድረስ ያለው 1 ሚኒት ላይ በጣም ብዙ። ስለዚህ ያስጠላል 1 ሚኒት ላይ በሆነም፣ ግን 3 ሚኒት ጋር አድርገን ትሬድ እናድርግ። 3 ሚኒት ጋር እንደምታዩት ነው። እሺ እዚች አካባቢ ያው ሃየር ሃይ ሎወር ሎው ሎወር ሃይ እየሰራ ስለሚሄድ እዚች አካባቢ ላይ ደርሶ ይመለሳል ብዬ ተስፋ አደርጋለሁ፣ ወይም እዚች ጋር። ስለዚህ እዚች ጋር ደርሶ ሲመለስ ኢንተር እናደርጋለን ወይም ኦርደር እናስይዛለን ማለት ነው። እስከዛ በትዕግስት ጠብቁ። ፎሬክስ ላይ ሰክሰስፉል መሆን ከፈለጋችሁ ታገሱ የሚል ፕሪንሲፕል ስለሰማው እንታገስ። መታገስ ዋጋ አለው። ስለዚህ እንጠብቅ። እንደምታዩት ማለት ነው። እንደዚህ። ስለዚህ ወደ ላይ የመውጣት ፕሮባቢሊቲ አለው። ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፓን ነካ አድርጎ ወደ ላይ ሊመለስ ይችላል። ሹር መሆን አንችልም። ስለዚህ ኮንፊርሜሽን ነው በቃ የምንጠብቀው። ይችን ካንድል ስቲክ እንያትና ይች ሚኒት ጋር እንደምታዩት ሳይድ ዌይ ወይም ሬንጅ ላይ ነው ያለ። ምንም አይነት ዳይሬክሽን አልያዘም። ፊፍቲን ሚኒት ጋር እስቲ እናድርግና ቼክ እናድርጋለን። ፕራይስ እንደምታዩት ለመውጣት እያሰበ ነው ወደ ላይ። ያው ያሰበውን ያሳካል ብዬ አስባለሁ። ምክንያቱም ፌር ቫልዩ ጋፕን ፊል ካደረገ ብዙ ጊዜ ያከብረዋል ያንን ነገር። ትሬድ ማናረግ
ያው ምንም አይነት ኦፕሽን የለንም፣ አማራጭ የለንም። በሆነ ነገር እርግጠኞች ካልሆን በስተቀር ትሬድ ማድረጉ ዲሞ ላይ ቫልዩለስ ነው። ምንም ስሜት ሊሰጠንም አይችልም። ሎስ ማድረግም ፕሮፊቴብል መሆን። ስለዚህ ትዕግስት፣ ከዛስ መታገስን ያስተምረናል። ያለምንም ሴታፕ ትሬድ ከማድረግ አለማድረግ ትልቅ ትሬድ ነው ራሱ። ትሬድ አለማድረግ ለራሱ ለእኛ ትልቅ ትምህርት ነው፣ ትልቅ ፕሮፊቴብልነት ነው። ስለዚህ እናያና ሴታፕ ከተመቻቸልን ትሬድ እናደርጋለን፣ ካልተመቻቸልን አናደርግ። አሁን ሴል ምንልበት ታይም ደርሷል። ቀዩን ካንድል ተመርኩዤ ነው ሴል ያልኩት። እንደምታዩት ወደ ታች በትልቁ መውረድ ሲጀምር ብቻ ነው ሴል ያልኩት። ስለዚህ እሺ ስለዚህ የሚፈጠረውን እናያለን። እኔ ካንድልስቲኩን አይቼ ወደ ታች ቀይ ካንድልስቲክ በጣም ወደ ታች ሲወርድ አየውና ዳይሬክሽኑ ደግሞ ትሬንዱ ዳውን ትሬንድ ስለነበረ ያን አይቼ ነው ወደ ትሬድ የገባው። ከኔ የምትሻሉ ብዙ ልጆች ልትኖሩ ስለምትችሉ እያንዳንዱን የምሰራውን ስህተት እንድታሳውቁኝ ስል የእውነት ነው የምላችሁ፣ በጣም በትህትና ጠይቃቸዋለሁ። እያንዳንዷን የምሰራትን ስህተት፣ ሪስክ ሪዋርዴን፣ ሪስክ ማኔጅመንት፣ እያንዳንዱን ነገር እንድታሳውቁኝ በጣም ጥቅም አለው። እኔ ብዙ እጠቀማለሁ። ብዙ ማላቀው ነገርም ስለሚኖር እያንዳንዱን ነገር አንደርስታንድ እያደረግኩ አልፋለሁ ማለት ነው።
ሄሎ፣ ሰላም ነው? እግዚአብሔር ይመስገን። እሺ፣ እንትን ስርጭት ተቋርጦ ነው። ሁሉም ጋር እየሰራ አይደለም ለጊዜው። አዎ፣ ሁሉም ጋር እየሰራ አይደለም፣ ተቋርጦ ነው። ብዙ ሰዎች ሲደውሉልኝ ነበር እና ከስርጭቱ ነው፣ የሳተላይት ችግር ነው። አዎ የቻናል ችግር ነው፣ እንትን የስርጭት ችግር ነው። ሲሰራ ሁሉም ጋር ሲመጣ ይመጣል አብሮ፣ ችግር የለውም። እሺ እሺ፣ ደህና ደርሽ። እሺ ሰዎች እንደምታዩት ፌር ቫልዩ ጋፑን ሞልቶ ሊመለስ ይመስለኛል። እዚህ አካባቢ ያለችውን ፌር ቫልዩ ጋፕ እንደምታዩት ይችን ሞልቶ ተመልሶ ታርጌታችንን ይነካል ብዬ ተስፋ አደርጋለሁ። ያው የማሳውቃችሁ ይሆናል ፕሮፊቴብል መሆናችንና አለመሆናችንን። አሁን ክላስ ውስጥ ነኝ፣ እየመሸ ስለሆነ እንደምታዩት 12 ሰዓት ከሩብ አካባቢ ሆኗል። እየመሸብኝ ስለሆነ እዚህ ላይ እኔ ልውጣና ሪከርድ ማድረግ ላቆምና ስክሪንሻትም ቢሆን አድርጌ ወይም ደግሞ ትንሽ ቪዲዮም ቢሆን ሪከርድ አድርጌ ስለ አጋጠመን ነገር የማሳውቃችሁ ይሆናል። እንደሚመስለኝ ከሆነ ግን ፌር ቫልዩ ጋፓን ሞልቶ ወደ ታች የሚሄድ ይመስለኛል። ስለዚህ መጨረሻውን አሳውቃችኋለሁ። ቴንኪዩ ሶ ማች እስከ መጨረሻው ድረስ ስለተከታተላችሁኝ አሳውቃችኋለሁ። ደህና እሺ እንግዲህ እንደምታዩት ነው። ያችን እንዳልኳችሁ ፌር ቫልዩ ጋፓን ፊል አድርጎ ቆይ ላሳያችሁ። እዚች ላይ ፌር ቫልዩ ጋፓን ፊል አድርጎ እዚች ላይ ነበር እኛ ታርጌታችን ያደረግነው። ግን ይችኛዋን ፌር ቫልዩ ጋፕ ፊል አድርጎ በደንብ ተመልሶ ታርጌታችን ነክቶ ከታርጌታችንም ትንሽ አልፎ እዚህ አካባቢ ድረስ መጥቷል። እንደምታዩት እዚህ አካባቢ ድረስ መጥቷል። ከዛም በኋላ ይኸው እዛው አካባቢ እንትን እያለ ነው። ስክሪንሻት አድርጌ ያሳየኋችሁ። ይችን ትንሽ አለፈ፣ ወደ ላይ ትንሽ ከፍ ብሎ እዚህ አካባቢ ላይ እንዲህ እየሄደ ነበረ። ስለዚህ ታርጌታችን ነክቷል። ያው እኔ ታይም ስላልነበረኝ ያው አቋርጬ ወጣው እንጂ ታርጌታችንን አሳክቶልናል። እንዳሰብነው ፌር ቫልዩ ጋፓን ፊል አድርጎ ተመልሷል ማለት ነው። በጣም አሪፍ የሆነ ሴታፕ ነበረ። ያው ሪስክ ሪዋርዱ ላይ ብዙም እንትን እንዳልሆንኩ እየተሰማኝ ነው። ምክንያቱም በጣም ብዙ ሪስክ እያደረግኩ ነው፣ ከሪዋርዱ እኩል ማለት ይቻላል ሪስካችን። እና ይሄ ትንሽ ስህተት ይመስለኛል። ማስተካከል ይሆናል። ይሄንን ስህተት ማስተካከል ያለብን ስህተትም ስለሆነ ስለዚህ ይሄን ይመስላል የዛሬው ትሬዳችን። በስንት ዶላር ማለት ነው? ከ44 አሁን 59 ማለት $15 ከምናምን $15 ነው ያተረፍን። ፕሮፊታችን $15 ነው። አሪፍ ነው። ምክንያቱም ሎት ሳይዙን በጣም ከፍተኛም ስላላደረኩት ነው። ምክንያቱም በሪል አካውንት ስንከፍት ትሬድ ልናደርግበት የምንችለውን ያህል ሎት ነው እየተጠቀምኩ ያለው እንጂ 5 ሎት ምናምን ሎት ባደርገውም አሁን ቀረ ዲሞ ነው። እኔ ማቅጣው ነገር የለም።
ግን ምንም ጥቅም ስለሌለው ፕራክቲሱን ብቻ ስለሆነ የምንፈልገው ለዛ ብዬ ነው። ስለዚህ ፕሮፊቴብል ሆነናል። ቀጣይ 13 ላይ እስከምንገናኝ ደህና ሁኑ። ቴንኪው ሶ ማች